ሰላም ሰላም ውድ የዓለማም ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝና በጣም ግርም እያለኝ ነገር ነው። እንደው እናንተ ግን ምን አይነት ሰዎች ናችሁ? ምን አይነት ፍጥረት ናችሁ? ማንን ከምን እንደምትከተሉ እንኳን ማስተዋል ያቃታችሁ ማናችሁም ብትሆኑ ማለት ነው። እዚህ ምናምን እዚህ ያሩት ምናምን ልትሉ ትችላላችሁ። የራሳችሁ ጉዳይ። ስትፈልጉ ገደል ግቡ። ምንድነው አካሄዳችን? በቃ ሰው ወዳለበት ብቻ ብለን መሄድ ሆነ። እንደዚህ ብለን ብቻ መሄድ ሆነ ስራችን። ምን አለ ከእምነት ብትወጡ? ምን አለ አንድነትን ብትሰብኩ? ይቺ ዓለም እኮ ስንቱን ሰው ነው የተሸከመችው? ስንቱን ከእምነት ነቅፋ ሳይሆን ሁሉን አንድ አርጋ ይቺ ዓለም ነው የምላችሁ። እናንተ ማን ናችሁ? አንዱን ነቅፋችሁ፣ አንዱን ከፍ አርጋችሁ፣ አንዱን ዝቅ አርጋችሁ፣ አንዱን ምን አይነት ሰዎች ናችሁ ግን? እንዱ ግን ህሊናችሁ ይረካል? ከአንዱ ነቅፎ ራሱን ከፍ አድርጎ መስራት እንደው በቃ ህሊና ሰላም ይሰጣል እንዴ? እፎይ መጣ፣ ሱሱ ቀረ። ሱሱ በእምነቱ ተሸንፎ ሱሱ ብቻውን አልቀርብ ብሎ በቃ ምን አገባችሁ ሁላችሁ? እኔ እፎይንም ሱሱንም ይሄ አጉል ደግሞ ምን እንትስዬ ነው የሚባለው በየው የሚጀምረው ሰውዬ ግን ምን አላርፎ ቢቀመጥ። ዛሬ አሪስ ፍትፈት አግኝቷል። 15,000 10,000 ቤቱ ሰው ግልብጥ ብሏል። ጴንጤ ሆኗል፣ ሙስሊም ሆኗል፣ ክርስቲያን ሆኗል፣ ሰው እምነት የለሽ ሆኗል። እናንተ ራሱ ብላችሁ እሱ ቤት ያዙ ልቀቁ። እከሌ የምታረጉትን ነገር ብታስተውሉ መልካም ነው እምለው። እኔ የድሮ ኢትዮጵያ ናፈቀችኝ። የእውነት የድሮ ኢትዮጵያ ማማ ናፈቀች እንዴ! ዘይነባዬ ነይ ቡና ጠጪ እንዴ! በእምነት ነይ ቡና ጠጪ ነው። አሁን እኮ ቡና ጠጪ የለም። እምነትሽ ምንድን ነው? እምነታችሁ እኮ ይሄንን ነው የሚደግፈው። የእናንተ እምነት እኮ ይሄንን ነው። እና እርስ በርስ እንካ ሰላምታ። ትላንት ቡና የምትጣጪ ከሆነ ዛሬ ለቆሪጥ እቺ እንጨት እያመነች እቺ ድንጋይ እያመነች እንጨትም ዱላም ፍልጥም ድንጋይ የሚያመነኩ እግዚአብሔር በምህረቱ ይዟቸዋል እኮ። እናንተ ምን አገባችሁ? በቃ እናንተ የወደዳችሁትን የመናችሁትን እምነት ተከትላችሁ ሂዱ። የሰውን እምነት አትንኩ። ከተቻላችሁ ቤታችሁ ውስጥ የራሳችሁን እምነት የሰውን ሳትነኩ፣ ክርስትና እምነት ይሄ ነው፣ ሙስሊም ጋር ሄዳችሁ የሙስሊም እምነት ይሄ ነው፣ እራሳችሁ ሙስሊምነታችሁ ወክሉ። አንዱ ነቁ አንዱ እያጣጣለ ከፍ ለማለት ለምን? ምን አመጣውስ? እንዴት ከአንዱ እምነት አንዱ ታፎካከራላችሁ? እንድናይ እግዚአብሔር አይናችንን ብርክክ አድርጎ ሰጥቶናል። አይናቸው ደግሞ ለጠፋ ሰው ጆሮአቸው እንዲሰማ ብርክክ አድርጎ ከፍቷል። ጆሮአቸው ደግሞ የደፈነ ሰው ማየት እንደሚችል ማንበብ እንደሚችል አድርጎ ሰጥቷል። እግዚአብሔር እኮ አንዱ ሰጥቶ አንዱ ሲጎል እኮ ሲነሳ ለምክንያት ነው። ሙሉ ሰውነት ሰጥቶን ደግሞ እንደዚህ ደነዝ ዱንዙዝ የሆንን ሰዎች አለን። ሳያገባን ለማያገባን ገብተን ያዙልቀው ምን ሰዎች። ለምን ልብ አትገዙ? ለምን ስርዓት አትገዙ? ምን አገባችሁ? ሙስሊም ድንጋይ ያመን ክርስትና እምነት በለድንጋይ ሰገደ። ምን አገባችሁ? ወደሽ ከተደፋሽ ቢረግጡሽ አይኳሽ። እኛ ወደ ላመን ለተቀበልነው እናንተ ምን አገባችሁ? እዛ ሙስሊምም አምኖ ወዱ ለተቀበለው ክርስቲያኑ ምን አገባው? 40-50 ሺህ ያዥ። ከዛ 40 እና 50 ሺህ በመሃል ሙስሊምም ወገን አለ። ከሶስቱ ጎን ጦርነት። ከዛ ከሊትን ሞጅረጥ ይሄ እኮ አይደለም ጀግንነት። ጀግንነት ማለት ሁሉን አንድ አድርጎ ሰላማዊ መንገድ መፍጠር ማለት ነው። ለኔ ጀግንነት ለኔ የሚታየኝ ትላንት የነበረ ኢትዮጵያ ማንነት። ጀግንነት የሚታየኝ እርስ በርስ እኛ አስተሳሰባችን የወረደ ስለሆነ እኛ እርስ በርስ እንጠላለን። ግን ጀግንነት ማለት ይችን ዓለም እግዚአብሔር ምን ያህል ሰው ተሸክሞ እንዳለ ማስተዋል ብንችል ነበር የኛ ትልቅ ጀግንነት። እርግጠኛ ነን እኮ አካል በአካል ብንገናኝ እንገዳደለን ወይ እንደባደባለን እና አንካ ቀመስ ልንባባል ነው። ምን አገባን? ከተቻላችሁ ቁርአን አንብቡ፣ ከተቻላችሁ መጽሐፍ ቅዱስ አንብቡ፣ አዲስ ኪዳን አንብቡ።
ካልተቻላችሁ ደግሞ ያው እንደ ህንዶች ሄዳችሁ ከብት ለከብት ስገዱ። ለከብትም ሰገዳችሁ፣ ቁርአን ማነበባችሁ፣ መጽሐፍ ቅዱስ ማነበባችሁ እግዚአብሔር አምላክ ይወዳችኋል። ምክንያቱም እናንተን ሰው ሁን ብሎ ሰውን ሁሉ ሰው ይሁን ብሎ ስለፈጠረ እናንተ ምን ቤት ናችሁ የምትባቀሱት? ማን ከማን ተሽሎ ነው ስለ እምነት ወጥታችሁ የምትናገሩት? ምን ከምን ማናችን ተሻለን? አንዱን ከአንዱ እያጣጣለን። ይሄ እኮ ጀግንነት አይደለም። ይሄ እኮ የእውቀት መለኪያ አይደለም። እኔ ከስንቱ አንስቼ ከስንቱ ልንገራችሁ? የትኛው በነግራችሁ ትረዳላችሁ? ለነገሩ ወዳለው ህዝብ ነው ሰው ሁሉ ሆ ብሎ የሚሄደው። የትኛውም እምነት ተከራከር፣ ተዋቀስ፣ ተገራገር፣ እስከምታውቀው ድረስ ተናገር። በራስህ ለሚፈልግ ሰው ነው መናገር ያለብህ። እንዴት ነው እንደዚህ አይነት ውይይት ራሱ መፈጠሩ? ምን እያደረጋችሁ ነው ያላችሁት? አንድ ሰው ማመን ፈልጉ መቀበል ፈልጉ ለመጣ ሰው ያንን ነገር ሪቪው ስታደርጉ ስታስረዱ ደስ ይላል። በድንጋይ ላይ ውሃ እንደማፍሰስ በማንኛውም ወገን ላይ በሙስሊሙም ወገን ሆኑ በክርስቲያኑም ወገን ሆኑ ፈልጎ የመጣ ሰው ያዳምጣችኋል እንጂ ፈልጎ ያልመጣ ሰው እኮ ሆካታ ያለው ጫጫታ፣ መደማመጥ የለም፣ መረዳዳት የለም፣ ምንም በቃ ሳትግባቡ እከሌ ያሸነፈ፣ እከሌ ልክ ነው፣ እከሌ ልክ አይደለም እያላችሁ ለአንዱ እየደግፋችሁ እርስ በርስ ራሳችሁ ትጋጫላችሁ። እርስ በርስ ጦርነት ትፈጥራላችሁ። ይሄ ነው እኔ የሚታየኝ ነገር። አንዱን ማድነቅ፣ አንዱን ማግለል። ለምንስ አስፈለገ ይሄ? እናንተ እንዴት እንደዚህ ልታስቡ ቻላችሁ? በጣም ያሳፍራል፣ እጅግ በጣም እውነት። ዛሬ ከአንድም ለሶስት ጊዜ ሶስተኛ ላለመግባት ነው ራሱ ቪዲዮ የሰራው። 2 ጊዜ ላይፍ ገብቼ ምንም አልተመቸኝ። እስቲል እስካሁን ልጅቷ ራሱ አልተኛችልኝም። ቪዲዮ እንኳን 10 ደቂቃ ቪዲዮ ለመስራት አቃተኝ። ጮኬ ለመናገር እንኳን አቃተኝ። እውነት ዛሬ አልወጣልሽ አለኝ። እዚህ ጋር አንቆ ነው ያዘኝ። ዝም ብሎ መመልከት አንዳንዴ ጦር ነው። እግዚአብሔር ነው የምላችሁ። ህዝቤ ግን ወዴት እየሄደ ነው? በቃ ጥላቻ እየዘራን ነው። ፍቅር ጠፋ፣ አንድነት ጠፋ። እውነቴን እኮ ነው። ምንድነው የምናስበው? አሁን ለቀሪ ትውልድ ምን እያስተማርን ነው? ጀስት ከኔ ራሱ ጨምሮ አንድነት የሆነ ነገር ለመስራት አንሞክርም? በዘር እንግዲህ አፋጨን፣ አቋጨን፣ ተፋጨ፣ ተደማም፣ ተጠላላን። እስካሁን በሁሉም ሰው በልብ ውስጥ የሆነ ነገር ጥላቻ አሳርፎ አለ። አሁን ደግሞ በእምነት ይቧቀሳል፣ ይፏቀጫል። በቃ በእምነት ትልቅ ጦርነት አሁን እርስ በርስ ደግሞ ሌላ አዲስ ጦርነት። ምን ማለት ነው ግን? ራሳችሁን አስተውላችሁ ታውቃላችሁ? አይደለም ኢትዮጵያ ውስጥ ያለ ሙስሊምና ክርስቲያን ቀርቶ ማለት ዓለም ውስጥ ያለ የእግዚአብሔር ፍጡር መሆኑ አንድ በቃ ሰማይና ምድር የፈጠረ አንድ አምላክ እንዳለ አስተውላችሁ ታውቃላችሁ? ጥቁር፣ ነጭ፣ ቀይ የለም እኮ ሁሉም ዓለም አንድ እንደሆነ ያስተዋለ ሰው አለ? የአዳምና ሔዋን ዘር። ሙስሊሙም ከአዳምና ሔዋን ዘር ነው፣ ክርስቲያኑም ከአዳምና ሔዋን ዘር ነው፣ ጴንጤውም ከአዳምና ሔዋን ዘር ነው። ከፋፈል ነው፣ ቆራረጥ ነው። ሁላችን ግን ዞሮ አንድ ነን። ሁላችንም አንድ ነን። ምንም የተማርጊው ምንናም ዱቄቱና ምጭማ። ስለዚህ ውዶች ፕሊስ ከተቻላችሁ አንድነት፣ ካልተቻላችሁ የሆነ ፍቅር ነገር ስበኩ። በቃ ከእምነት ውጡ፣ ከብሔር ውጡ። ሰው ክርስቲያን ሆኖ ሰው ግን እንደተወለደ ክርስቲያን አድርገው ውለደኝ አይልም፣ ጴንጤ አድርገው ውለደኝ አይልም፣ ሙስሊም አድርገኝ ውለዳል። በቤተሰቦቻቸው የምናገኘው እምነት ከዛ ደግሞ ይለቅ ለማወቅ ከፈለግ ደግሞ መጽሐፍ ቅዱስ አለ፣ ቁርአን አለ፣ አዲስ ኪዳን አለ። ያንን በማንበብ ሰው ሙሉ ሰው የቱ ጋር ልክ እንደሆነ ማወቅ መቻል እንችላለን። እና ምን ልላችሁ በጣም ላወራ ነበር፣ ግን እንደምታዩት ልጅቷ እየረበሸች ነው። ምንም ዛሬ 10 ደቂቃ አይደለም 2 ደቂቃ እንኳን ነው ያጣሁት። በቂ ሰዓት ነው ያጣሁት። እግዚአብሔር ምስክሬ ነው። ግን ይሄንን ነው የሚባርከው። ተቆራርጦም ተፈላልጦም ቀስ ብዬ ለፍልፌም ይችን ታይም አግኝቻለሁ። ክብር ምስጋና ይግባው። እውነት ብስጭት ብዬ ነበር። በቃ ጊዜ አጣሁኝ እንዴ! በቃ 10 ደቂቃ እንኳን ለመያዝ ነው ያቃታቸው።
ይሄኔ ባልፈልግ ወይ ላይቭ መግባት ወይ ደግሞ እቺን ነገር ላይ ለማውራት ባልፈልግ ኖሮ እርግጠኛ ነኝ ነፍሳት ይዟታል፣ ያንገላቷት ነበረ። አምጧት እንተኛ እስክል ድረስ ያስቸግሩኝ ነበረ። ለማንኛውም በእናታችሁ ፕሊስ ከተመቻችሁ ቆንጆ ኮሜንት፣ የተዝረጠረጠ የተዝረከረከ ኮሜንት እንዳታስቀምጡ። ስማርት የሆነ ኮሜንት እፈልጋለሁ። ቻው